ሰላም ሰላም ቤተሰብ እንደምናላችሁ ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ። ቤተሰቦች ዛሬ እውነት ለመናገር እኔ ሩታ በለቀቀችው ፖስት ባረገችው ፎቶ በጣም ነው የደነገጥኩት። እኔ ኤዲት መስሎኝ በቃ ሌላ ቤት ነው እንዴ ያሉት ምናምን ብዬ ኤዲት መስሎኝ፣ ከዛ የራሷ ቤት ፔጅ ላይ ነው የተለቀቀው። እግዚአብሔርን እኔ እንዴት እንደደነገጥኩኝ ማለት ነው። ደግሜ ደጋግሜ ባየው ራሱ ጭራሽ እርቃን ሆነች። ምንም አይነት ልብስ የለም ማለት ነው። የእውነት እኔ ሄድየት መስሎኝ በቃ ማን የለቀቀው ምናምን ብዬ ሩታ በሚል ብዙ ፌክ ምናምን ስላለ እንደዛ ነበር የመሰለኝ። በራሱ አካውንቷ ማለት ነው እንደዚህ አድርገ የለቀቀችው። ዩቱበሮች እኮ ማለት ነው አንድ ጨርቅ ነው፣ አንድ እርጉዝ አይደለሽም፣ አልተጣላችሁም፣ የውሸት ምናምን እንዴ እናንተ ራሱ የተለያየ አይዲያ ስለምታመጡ ሰው እኮ አንዳንዴ የተለያየ አይዲያ ዝም ብሎ ለስራው ለመሸቀል ነው እንደዚህ አይነት ነገር የሚናገረው እንጂ አንቺ ያን ነገር እንደዚህ አሉ ይበለሽ ጭራሽ እርቃንሽን አሉሽ አላሉሽ ምን አስጨነቀሽ? ኧረ እርጉዝ ሴት ልጅ እንደዚህ ሚዲያ ላይ እንደዚህ ወታ አትጮህም፣ ወታ እንደዚህ አትልም፣ እንደዚህ አትናገርም፣ እንደዚህ መሆን አለብሽ የምንልሽ እኮ ለአንቺ ስለሆነ ነው እንጂ እኛ ራቆሽን ብትመጭ ራሱ እኛ ምንም ክብራችን የሚቀነሰው ነገር የለም። ያንቺ ክብር እኮ ነው ዝቅ የሚለው። አረ ጉድ እናንተ እንደዚህ እኮ አይደረግም። ሩታ ምን ነክቶሽ ነው? እግዚአብሔርን ሚዲያ ላይ እርቃናችሁን እርጉዞች ኑ ለማለት ነው ወይስ ምን ለማለት ነው? ጭራሽ ያለ ልብስ ራቁትሽን መጥተሽ ለመረጃ እንደዚህ እናውቃለን እኮ እኛ እርጉዝ እንደሆንሽ እኮ እናውቃለን፣ አይተናል። እርግጥ ሰውነትሽ ላይ ፊትሽ ላይ ምንም አይነት ለውጥ የለሽም። እርጉዝ ስትሆኑ ፊታችሁ ይቀያየራል፣ ውፍረት አለ ምናምን፣ የሰውነት ለውጥ የለሽም። ግን እኮ እርጉዝ እንደሆንሽ እናውቃለን። የሰው ልጅ እነዚህ ጨርቅ እንትን እያለ አይመጣም። እነዚህ ዩቱበሮች እኮ አውቀው ነው እንደዛ የሚሉሽ፣ እየቀለዱ ነው፣ የራሳቸውን ስራ ለመስራት ነው እንጂ አንቺ እነሱን ለማስረዳት ብለሽ ራቁሽን ትመጫለሽ፣ ልጅሽን ሚዲያ ላይ ታወጪዋለሽ። ጉድ! አረ የሰው አይነት ጥሩ አይደለም እናንተ፣ የሰው አይነት ጥሩ አይደለም። በዚህ ደረጃ ለምንድን ነው አንቺ እንደዚህ የምትሆኝ? ራስሽ ማንም ሳያስገድድሽ ራስሽ ፎቶ ተነስተሽ እንደዚህ ልብስሽን አውልቀሽ ትፖስቻለሽ። የእውነት ይሄ ብቻ የመጨረሻው ዘመን ደርሰናል። እንዴ ጉድ ነው ያልኩት እኔ። የእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት፣ አላመንኩም። በቃ ሩታ የሚለው የራሷ ፔጅ ላይ ነው የለቀቀችው። ገብቼ ቪዲዮውን ሳይ የእሷንም ሰብስክራይቡ ማለት ነው 2000 ምናምን 200 ምናምን ሰብስክራይብ ያለው አላመንኩም። ጉድ! አሁንም እኮ ጥሩ አረሽ የምትሉ እኮ ልትሉ ትችላላችሁ እናንተ። ምንድን ነው የዚህን ደረጃ ያክል አንቺ እዩኝ ለማለት ያክል እንደዚህ ወጣሽ? አታርሱኝ አልሽ እኮ። እኔ ይቅርታ አድርጎልኝ፣ እኔ መሳደብ አልፈልግም፣ ግን አንዳንዴ ህሊና አይፈቅድም። እኔ እንደዚህ አላረግም። ብሞት አሉሽ አላሉሽ የሚቀነስብሽ ነገር የለም እኮ። እነሱ ለስራቸው እርጉዝ አይደለሽም እንደዚህ አይደለሽም አዎ ሊሉ ይችላሉ። እንዴ እርጉዝ ሆነሽ አንቺ ፍታኝ እያልሽ ወረቀት እያንጠለጠሽ ልጁን የምታጨናንቂው ስትሆኛ? አዎ አንድ ሴት ልጅ እርጉዝ ሆና እንደዚህ አትልም። ሰው የራሱን አስተሳሰብ ስለሚሰጥ የራሱን ሀሳብ በራሱ መንገድ ነው የሚረዳና የሚያየው፣ በገባው መሰረት ስለሚናገር ነው። እንዴ ግድ አግባኛልሽ ተፋታሽ፣ ደግሞ ዛሬ መጥተሽ ጭራሽ ራቁትሽን። ምን ጉድ ነሽ? ምን ኩር ነሽ? የእውነት ምን ኩር ነሽ? ዛሬ እኔ በዛሬ በለቀቅሽ ቪዲዮ ምንም ደስተኛ አይደለሁም። ሴት ላይ ሳጠረ ስትል ስትሸፋፈን ነው እንጂ የሚያምርባት። ልብሷን አውለቃ ሚዲያ ላይ ይህ 200 ምናምን ህዝብ እዩኝ ራቁቴን ይባላል እንዴ? ቤተሰብ ይህን እንዴት ነው የምታዩት? እኔ አልገደፈውም በራሴ በኩል የእውነት እኔ የማላደርገውን ነገር እንትን አለለም። እንዴት እንደዚህ አይነት ነገር ታደርጊያለሽ ሩታ? ሙነሽ ነው ጥሩ አይደለም፣ ለልጅሽ ጥሩ አይደለም፣ አንቺ ለነገሽ ጥሩ አይደለም። ልጅ እኮ ዝም ብሎ አሁን እኮ ብዙም አይከብድም እኮ በሆድሽ ያሽው ቀላል ነው እያልኩ አይደለም። ግን እኮ ወልደሽ እስከሚያድግ ድረስ ያለው ከባድ ብዙ ነገር አለ እኮ። ለምንድን ነው ልጁን ሚዲያ ላይ የምታሰጭው? እንደዚህ ጾታውን ነግራችኋል እንግዲህ ወንድዬ እየጠራውን ነው። የቀራችሁ ደግሞ እንግዲህ የተወለደ ቀን ራሱ ታመጡታላችሁ። አረ እናንተ ሳታፍሩ የምትሰሩት ነገር አታችኋል መሰለኝ። እግዚአብሔርን በጣም ያስጠላል።